ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ ወይ? መልካም ቀን እመኝላችኋለሁ። ዛሬ ላሳያችሁ የምፈልገው የተወሰነ የኮንጎ ብራዛቪልን ፓርት ነው። ገበያ ለመሄድ ከአንድ ጓደኛዬ ጋር ተቀጣጠርንና ተገናኘን። ይሄ ከሰፈሬ እየወጣሁኝ ዋክ እያረኩ ነው ይሄንን ቪዲዮ የወሰድኩት። እንደምታዩት አሪፍ አሪፍ ቤቶች አሉ። ዋክ ዌይ አለ። አንዳንድ ግማሹ ያራምዳል፣ ግማሹ አያራምድም። ግን ቢሆንም አለ ቦታው ላይ። ያው እንደ ማንኛውም ታዳጊ ከተማ አለ ተርመስመስ ያለ ነገር አይጠፋም። ኤኒዌይ ቆንጆ ቆንጆ ቤቶች አሉ አንዳንድ ሰፈር። አሁን ደግሞ ገበያውን በደንብ አሳያችኋለሁ። በደንብ ሳይሆን ፓርት ኦፍ ኢት እንግዲህ የተወሰኑ ቢዝነሶች አሉ። ስለ ብራዛቪል ማለት የምፈልገው ብዙ ጊዜ ኑሮ በጣም ውድ ነው። ላይክ እቃ መገዛዛት ላይክ ኖርማል የምንላቸው ወተት፣ ዳቦ ምናምን እንደዚህ በሰፊው አይገኙም። አክቹሊ አሁን ሲገባኝ ዳቦ ቤቶች ውስጥ ያሉት በጣም ውድ አይባሉም። ግን ሱፐር ማርኬት የምናገኛቸው ዳቦ፣ ወተት ኢምፖርትድ ነው። ከኢምፖርትድ ውጪ አንድ የፕሬዚዳንቱ ወተት፣ ቅቤ እና የመሳሰሉትን ማምረቻ አለው እና ስጋ የሚያመርትበት አለ። ሶ አንድ የእሱ ድርጅት ነው ያለው ከኢምፖርት ከሚሆኑት ፕሮዳክቶች ውጪ ማለት ነው። ሌላ የለም። ሌላ እኛ ጋር እንዳለው ማማ ሾላ ወይ የሆነ ወተት አማርጦ መግዛት ቢባል ነገር የለም። ያው ኢምፖርትድ የሆኑትን ማማረጥ ይቻላል። ነገር ግን ያው ዋጋቸው ትንሽ ይወደዳል። ጣዕሙም እንደ ፍሬሽ ወተት አይደለም እውነት ለመናገር። ኤኒዌይ እንደምታዩት መንገዱ የተወሰነ የተበላሸ መንገዶች አሉ። ዝናብ በጣም ይዘንባል እዚህ እና መንገዶች እድሜ የላቸውም። በጣም ቶሎ ነው የሚበላሸው። በዛ ላይ ደግሞ የጥገናው ጊዜ ኦልሞስት የለም። ላይክ ቶሎ አይጠገንም። ይሄ በስተቀኝ በኩል የምታዩት ማደያ ነው። አንድ እኛ ሰፈር ያለ ማደያ ነው። አጋጣሚ ሆኖ ዛሬ ብዙ ሰልፍ የለም። ብዙ ጊዜ በጣም ሰልፉ ይረዝምና መንገድ እስከ መዝጋት ይደርሳል። መንገድ በጣም ያጨናንቃል እዛ ጋር። ነዳጅም ያወጣሉ። ኮንጎ ሪፐብሊክ ኦፍ ኮንጎ 5 የነዳጅ ማውጫ ስቴሽን አላቸው። ግን በሀገራቸው መንግስት የሚተዳደረው አንዱ እንደሆነ ተረድቻለሁ። ሌሎቹ ያው የውጭ አካላት ናቸው የሚቆጣጠሩት። ይሄ በስተቀኝ የምታዩት ከማደያው ቀጥሎ የቻይኒዝ ኤምባሲ ነው። ትልቅ ነው። ይሄን ከጓደኛዬ ጋር ተገናኘንና ታክሲ ያዝን። ታክሲውን ይዘን አሁን በስተቀኝ በወዲህ በኩል ደግሞ የሚታየው ትልቅ ሆስፒታል አለ። ሲሃሹ ይሉታል። ይሄ የምታዩት እንዳለ የሆስፒታሉ ፊት ለፊት ነው። ፐብሊክ ሆስፒታል ነው። ብዙ ግርግር አለ ሁል ጊዜ። ብዙ ሰዎች የሚገለገሉበት ነው። ከተማዋ እንደምታዩት ታክሲ፣ የመስመር ታክሲ አለ፣ ባስ አለ፣ የግል መኪኖች በብዛት አሉ። ግን ላዳ የምንለው ታክሲ በእኛ በተለምዶ ላዳ የምንላቸው አይነቶቹ እነኚህ ትንንሾቹ አረንጓዴዎቹ በጣም አቬይለብል ናቸው። በወክ እንኳን ስታረጉ ወክ አያስደርጓችሁም። ምክንያቱም ባዶ ከሆኑ ቢፕ ቢፕ እያረጉ ነው የሚያልፉት። ላይክ ትሄዳላችሁ ወይ ለማለት ነው የሚፈልጉት። ወጣ ስትሉ በጣም አቬይሌብል ነው። ታክሲ ይዛችሁ በከተማ ውስጥ የትኛውን ቦታ በ1000 ሴፋ መሄድ ትችላላችሁ። 1000 ሴፋ ማለት እንግዲህ ወደ $2 ገደማ ነው የሚሆነው። $1 በ566 ሴፋ ነው የሚመነዘረው። የሴንትራል አፍሪካን ፍራንክ ማለት ነው። በተረፈ በጣም ብዙ ትልልቅ መኪኖች አሉ። የባለስልጣናቱ የምኑ ትልልቅ መኪኖች ናቸው። ስለ መንገዶቹ ብዙ የሚጨነቁ መኪኖች አይደሉም። ላይክ በደንብ ቶዮታ ፒካፖች ናቸው በብዛት። እንደምታየው ክሩዘሮች አሉ እና ትንንሽ የምታዩት እነኚህን ታክሲዎቹን ነው።
እንግዲህ ይሄን ይመስላል። ሀገሪቷ ታምራለች። ዛፍ በብዛት አለ። በብዛት የዛፍ ዝርያዎች አሉ። ትልልቅ ይሆናሉ፣ በጣም ያምራሉ እና በደንብ የተያዘ ቢሆን እጅግ በጣም ውበት የሚኖረው ከተማ ነው እና ያው ይጠርጋሉ ዳርዳሩን። አንድ ዳውን ሳይድ የምለው እዚህ የቆሻሻ እንዴት ሃንድል እንደሚያደርጉ ነው። በደንብ አያነሱም ወይም ጊዜውን ጠብቀው ቆሻሻ አይነሳም። በብዛት ያው የግል አካባቢዎች ችግር የለውም፣ ግን ገበያ አካባቢ ፐብሊክ አካባቢ ሲሆን ቆሻሻው ተዝረክርኮ ታዩታላችሁ። ይሄኛው ቆንጆ ቦታ ነው። የመንግስት መስሪያ ቤት ይመስለኛል። ብዙ ጊዜ የሰርግ ድንኳኖች ያለው እዚህ ሰርግ ይደግሳሉ። ስፔሻሊ ቅዳሜና እሁድ ታያላችሁ የሰርግ መኪና ምን። ያው እዚህ ጋር ትልቅ አደባባይ ስላለ ፎቶ ምናምን እዚህ ጋር ያደርጋሉ። ታምራለች ከተማዋ። ያው አያያዝ ይፈልጋል እንጂ በተረፈ ሌላ ኤክስፕሌን ማድረግ የምፈልገው ያው እንደጀመርኩት የተወሰነው ቪዲዮ ፓርት ላይ ታዩታላችሁ። ቆሻሻ ገንዳዎች ቶሎ ሳይነሱ ሲቀሩ በጣም ሽታ ያመጣል። ዝናብም ስለሚዘንብ ምን ስለሚል እና አንድ ዳውን ሳይድ ያየሁት ብራዛቪል ውስጥ እሱን ነው ያልወደድኩት ነገር። እና ደግሞ ብሌም የሚያደርጉት ማንን ነው? ያው የሀገሪቷን ሙሉ ኦር የብራዛቪል የከተማዋን ቆሻሻ ሃንድል የሚያደርገው ካምፓኒ የተርኪሽ ካምፓኒ ነው እና ባልተከፈላቸው ቁጥር አያነሱም። ከዛ ከተማው በጣም ይሸታል ምናምን። ከዛ ምንድን ነው ሲባል አልተከፈላቸውም ደሞዝ ኦር ደግሞ ክፍያ አልተፈጸመላቸውም ይባላል። እና ሁል ጊዜ አመጻቸውን የሚገልጹት ባለማንሳት ነው ቆሻሻውን። አፓረንትሊ በየ2 3 ወሩ ደግሞ ሁል ጊዜ እንደዚህ አይነት ነገር ይከሰታል። ሶ አንዱ ይሄ ነው። አሁን የምንሄድበት ግን ፌርሊ እቃ መግዛት የሚቻልበት ገበያ ነው። እንደ መርካቶ ቶታል ማርሼ ይሉታል። ማርሼ ቶታል ወይም ቶታል ገበያ ማለት ነው። ብዙ ነገር አለ፣ ከትልቅ እቃ እስከ ትንሽ አለ። እኛ አሁን የምናየው በጣም ትንሽ ሳይዱን ነው ማሳያችሁ። ያው መቅረጽ ብዙም ሰዎች ደስተኞች ላይሆኑ ይችላሉ ብዬ እኔም ደፍሬ ብዙ አልቀረጽኩም። አሁን ይሄ መኪና ውስጥ አሁን ይሄ ወደ ገበያው ገና እየደረስን ነው። ይሄ አካባቢው በሙሉ የገበያው ፓርት ነው። ግርግሩ እያያችሁ ስትመጡ ዩል አንደርስታንድ እንደምታዩት ነው። ህዝቡ በጣም ሰላማዊ ነው። እንደዚህ የሚያስፈራ መቀማት፣ ስልክ መቀማት፣ ገንዘብ መስረቅ ወይ ቦርሳ ቀምቶ መሮጥ ምናምን የምትሉት አንድም ነገር የለም። በጣም ሰላማዊ ናቸው። ላይክ ሊኖር ይችላል፣ እኔ አላጋጠመኝም እስከዛሬ ሰምቼም አላቅም። ግን ታክሲ ላዳ ይዛችሁ ከተማ ውስጥ የትኛውን ቦታ መሄድ ትችላላችሁ። ያ ማለት በጣም ሰላማዊ ነው። ታክሲዎች ሌላ ቦታ ሊወስዷችሁ አይሞክሩም፣ ወይ ስልካችሁን ለመቀማት አይሞክሩም፣ ምንም ነገር እና በዛ በጣም አመሰግናቸዋለሁ። ላይክ የሰውን ኑሮ ስታዩት ያው ደልቷቸው ሞልቶላቸው የሚኖሩ ሆኖ ሳይሆን ግን በጣም ዲሰንት ናቸው። በጣም ማነር አላቸው። እንደዚህ አይነት ነገር እንትን አይሉም። ያው እንግዳ እንደሆንን እኛ እናስታውቃለን። ብዙ ጊዜ ከማሊን የመጣሽው ወይ የሚል ጥያቄ ይደርሰኛል። እኔ ከማሊ ወይም ደግሞ ከማዳጋስካር ነው ወይ የመጣሽው ይሉኛል። መልኬ ወደዛ ይጠጋል መሰለኝ በእነሱ እይታ። ሰው ይሄ እንደምታዩት ገበያው ነው። ትንንሽ ሎሽኖች ምን አለ፣ ምግብ አለ፣ ጡት ማስያዣ አለ፣ ቦርሳ አለ፣ ሽንኩርት አለ። ላይክ ኢትስ ኦል የሆነ ጃምብል የሆነ ገበያ ነው። ሁሉም ነገር አንድ ላይ አለ። ኦፍ ኮርስ ተራ ተራ ያለበት ወደ ውስጥ አሁን እኛ የምንገባበትና የምናየው አለ፣ በመደብ በስነ ስርዓት የሚሸጡት ቢሆንም ይሄ ያው ጭቃውን እንደምታዩት አለው ምን አለው። ግን ሰው ያው ይሄንን ሸጦ ያቺን ሸጦ ያገኘውን ነገር ይዞ ያድራል። ብዙ ነገሮች በጣም ርካሽ ነው የሚገኘው እዚህ። ሱፐር ማርኬት ገበያውን በጣም ኤክስፔንሲቭ ነው እጅግ ሲበዛ። ላይ ከዚህ ከገበያ
4-5 እጥፍ በላይ ነው የሚሸጡልን እቃዎች። ለምን እንደሆነ አይገባኝም። ኦፍ ኮርስ ሰው እዚህ መምጣት አይፈልግም ብለው ስለሚያስቡ ነው። ቢሆንም ግን ይሄ ፓርት ኦፍ አወር ላይፍ ኤክስፕሎር እያደረግን እዚህ የደረቀ አሳ ይሸጣሉ፣ ፍሬሽ አሳ ይሸጣሉ። ኮመን ምግባቸው ነው። ሳካ ሳካ የሚባል የትራዲሽናል ምግብ አላቸው። በዛ ነው የሚሰሩት እና በካሳቫ ቅጠል እና ብዙ ቬጅተብል ገብተውበት የሚሰራ ነው። ሞክሬዋለሁ አንድ ጊዜ። ለክፉ አይሰጥም፣ ይበላል። ግን ያው የእኛን ነገር ታውቁታላችሁ። ኤኒዌይ አብራችሁኝ ይሄን ስላያችሁ በጣም ደስተኛ ነኝ። ኔክስት ታይም የሚቀጥለውን ቪዲዮ እስከምታየው ድረስ ይሄንን ሼር እያረጋችሁ ኢንጆይ እንድታረጉ እጋብዛለሁ። ሰላም ሁኑ።